ከብዙ ዘመናት በፊት አይሁዳውያን የጌታችን ቅዱስ መስቀል ወደ ቆሻሻ ቦታ ጥለው የቤት ቆሻሻ እንዲደፋበት አስደረጉ። በዚህ ሁኔታ ውስጥ 300 ዓመት ገደማ ከቆየ በኋላ ንጉሥ ቆስጠንጢኖስና እናቱ ቅድስት እሌኒ መስቀሉን ለመፈለግ አሰቡ። ቅድስት እሌኒ ቀደም ሲል ልጄ ቆስጠንጢኖስን ወደ ክርስትና እምነት እንዲገባ ካደረክልኝ ቅዱስ መስቀልህን አስፈልግልሃለሁ ብላ ተስላ ነበርና በተሳለችው መሠረት ሁሉ ስለሰመረላት ወደ ኢየሩሳሌም ሄዳ ቅዱስ መስቀሉ የተቀበረበትን ቦታ ማፈላለግ ጀመረች። ታሪክ የሚያውቅ የአካባቢው የአይሁድ ሽማግሌዎችን እየጠየቀች ስታፈላልግ ኪራኮስ የተባለ አረጋዊ ደመራ ደምረሽ ዕጣን ብታጨሺ መስቀሉ የተቀበረበትን ቦታ ይነግርሻል አላት። እርሷም ጸሎቷን ወደ እግዚአብሔር ካቀረበች በኋላ አረጋዊ ኪራኮስ ባመለከታት መሠረት ዕጣኑን ጨምራ ደመራውን ብታቀጣጥለው የዕጣኑ ጢስ ወደ ሰማይ ወጥቶ ተመልሶ መስቀሉ ከተቀበረበት ተራራ ላይ ሰገደ። ቅድስት እሌኒም የጢሱን ስግደት ተመልክታ ቁፋሮ አስጀምራ ቅዱስ መስቀሉን አገኘች። በዚህ ጊዜ ሐሳቧና ምኞቷ ስለተፈጸመ ደስ ብሏት እግዚአብሔርንም አመሰገነች። ከብዙ ዘመናት በኋላም በክርስቲያኖች ላይ መከራና እንግልት ይደርስ ነበር። ከነዚህም መካከል በግብፅ ውስጥ የሚገኙ ክርስቲያኖች አንደኞቹ ነበሩ። በግብፅ ሀገሪቷን የሚያስተዳድሩት አስተዳዳሪዎች የእስልምና ሃይማኖትን የሚከተሉ በመሆናቸው በዛ የሚገኙ ክርስቲያኖች ላይ ብዙ መከራን ያደርሱባቸው ነበር። ገዳማትና ቤተ ክርስቲያኖቻቸውን ያወድሙባቸው፣ የሃይማኖት አባቶቻቸውን ያሳድዱባቸው፣ እነሱንም ይገድሏቸው ነበር። ከመከራና ከእንግልት የተረፉት ደግሞ በየአቅራቢያቸው ወደሚገኝ እንደ ኢትዮጵያ ያሉ ክርስቲያን ነገሥታት ወደሚገዟቸው ምድሮች ይሰደዱ ነበር። በዚያ ዘመን በሀገራችን ኢትዮጵያ ነግሰው የነበሩት ደጉ ንጉሥ አፄ ዳዊት ነበሩ። ክርስቲያኖችን ለመታደግ ተነሱ። ወደ ግብፅም ዘመቱ። መንገዳቸው በሱዳን በረሃ በኩል ነበርና ጉዟቸውን አጋምሰው ካርቱም አካባቢ ሲደርሱ የአባይ ወንዝ ተመለከቱት። ግብፅን ለመዋጋት ሀገራቸው ድረስ ምን አስኬደኝ? በጦርነትስ ክቡር የሆነው የሰው ልጅ ነፍስ ለምን አስጠፋኝ? ከሀገሬ ምድር መንጭቶ የእነርሱ እስትንፋስ የሆነውን የአባይን ወንዝ ለምን አልገደበውም ብለው አሰቡና ሰራዊቶቻቸውን እዛው አስፍረው አባይን ማስገደብ ጀመሩ። ወንዙ የሚሄድበትን መንገድ አስቀይረው ወደ በረሃው ያለ ጥቅም እንዲፈስ ሊያደርጉት እንደሆነና ለግብፅ ሰዎች ውሃውን የሚለቁት በክርስቲያኖች ላይ የሚፈጽሙትን ግፍ ካቆሙ ብቻ እንደሆነ የሚገልጽ መልእክት ላኩባቸው። ይህን የተመለከቱት የግብፅ አስተዳዳሪዎች በሆነው ነገር እጅግ ተደናግጠው ንጉሡ አፄ ዳዊት ያሉትን እንደሚፈጽሙና እስካሁን ላደረጉትም ይቅርታ በመጠየቅ እጅ መንሻ የሚሆን 24,000 ወቄት ወርቅ በማስያዝ የእስክንድርያ አባቶችን ንጉሥ ወዳሉበት ሽምግልና ላኩባቸው። አፄ ዳዊትም ሽማግሌዎች ወደ እርሳቸው በደረሱ ጊዜ ነገራቸውን ሰምተው በመደሰት ያመጡትን እጅ መንሻ ለፈራረሱት የእስክንድርያ አብያተ ክርስቲያናት ማደሻ እንዲሆን መልሰው ሰጧቸው። ነገር ግን የጌታችን የመድኃኒታችን የኢየሱስ ክርስቶስ ግማደ መስቀል በእጃቸው እንደሚገኝ ሰምተው ነበርና እርሱ እንዲሰጣቸው ጠየቁ። የእስክንድርያ አባቶች አፄ ዳዊት የጠየቁትን ነገር ሲሰሙ ደነገጡ። የግብፅ አስተዳዳሪዎች ግን መስቀሉን እንደ ተራ እንጨት ቆጥረውና ውሃውን ለማስለቀቅ ቀላል ነገር እንደተጠየቁ አስበው ግማደ መስቀሉ እንዲሰጣቸው አዘዙ። በስተመጨረሻም የእስክንድርያ አባቶች በነገሩ መክረው እኛ ጋር ሆኖ አሕዛቦች ከሚያጠፉት በክርስቲያኖች ሀገር በክብር ቢቀመጥ ይሻላል ብለው ስላሰቡ ለመስጠት ፈቃደኞች ሆኑ። አባ ሚካኤል፣ አባ ገብርኤል የሚባሉ ጳጳሳት አባቶችን አስይዘው ከሌሎች ነዋያተ ቅድሳት ጋር ወደ ኢትዮጵያ ንጉሥ ላኩት። በመስከረም ወር በ10ኛውም ቀን ግማደ መስቀሉ በአፄ ዳዊት እጅ ደረሰ። ንጉሡም በሆኑ ነገር እጅግ ተደስተው የአባይን ውሃ
ለቀቁላቸው። በሆታና በእልልታ መስቀሉን ወደ አገራቸው ይዘው መመለስ ጀመሩ። ነገር ግን ንጉሡ በጉዟቸው መሃል ሲናር በተባለው የኢትዮጵያ እና የሱዳን ድንበር ላይ ሲደርሱ ሕይወታቸው በማለፉ ልጃቸው አጼ ዘርዓ ያዕቆብ እስከ ነገሰበት ጊዜ ድረስም ግማደ መስቀሉ በዛው ቦታ ላይ በግብፃውያን ጳጳሳት እጅ ባደራ ተቀመጠ። አጼ ዘርዓ ያዕቆብ የአጼ ዳዊት 8ኛ ወንድ ልጅ ናቸው። መስቀሉን ሊያመጡ በሚሄዱበት ጊዜ መስቀሌን በመስቀለኛ ቦታ አስቀምጥ የሚል ህልም ይታያቸው ነበር። በቦታው ሲደርሱም ግብፃውያን አባቶች ሁሉንም ንዋያት ግማደ መስቀሉን በፍጹም ታማኝነት ጠብቀው አስረከቧቸው። አጼ ዘርዓ ያዕቆብ በታላቅ ደስታና ምስጋና ቅዱሱን መስቀል ይዘው ወደ ሀገራቸው ገቡ። መስቀለኛ ተራራ እየተዘዋወሩ ይፈልጉም ጀመር። ብዙ ቦታዎችን ፈለጉ፣ ግን ሊያገኙት አልቻሉም ነበር። ቆይተውም ወሎ ውስጥ አምባሰል በሚባል አካባቢ በግሸን ደብረ ከርቤ መስቀለኛ ተራራ ላይ ሲደርሱ እግዚአብሔር አምላክ ለመስቀል የመረጠው ቦታ ያ መሆኑን አሳወቃቸው። በዚያ እንዲያስቀምጡትም አዘዛቸው። ንጉሡ አጼ ዘርዓ ያዕቆብም ወደ ተራራው አናት ወጥተው ሲያዩት ቦታውን ስለወደዱት በአንደኛው አቅጣጫ ላይ መስቀሉን ለማስቀመጫ የሚሆን ሰፊ ጉድጓድ አስቆፍረው ትልቅ የመስቀል ቅርጽ ባለው ሳጥን እንዲቀመጥ አደረጉ። በላዩ ላይም እንጨት አስረብርበው ቤተ ክርስቲያን መቅደስ አሳነጹበት። እናም ዕለት ዕለት እየታጠነ እየተወደሰ እንዲኖር አስደረጉትኝ። ቤተ ክርስቲያናችንም በዚህ መሠረት መስከረም 16ን ንግሥቲቱ እሌኒ ደመራን የደመረችበትን፣ መስከረም 17 ቁፋሮ ያስጀመረችበትን እንዲሁም መስከረም 21 መስቀሉ በሀገራችን በኢትዮጵያ በግሸን የተቀመጠበትን ምክንያት በማድረግ አክብረው ትውላለች። እንግዲህ የጌታችን ግማደ መስቀል ወደ ሀገራችን የመምጣት ታሪክ ከብዙ በጥቂቱ ይህን ይመስላል። አብራችሁን ስለቆያችሁ ምስጋናችን እያቀረብን በሌላ ታሪክ እስከምንገናኝ ሰላም እግዚአብሔር ከሁላችን ጋር ይሁን። የጌታችንን መስቀል የቀበሩት እነማን ነበሩ? ሐዋርያት ወይስ አይሁዳውያን? መስቀሉን ያገኘችው ንግሥት ስሟ ማን ይባላል? ንግሥት እሌኒ ወይስ ንግሥተ ሳባ? ንግሥቲቱ መስቀሉን ለማግኘት ደመራ ያስደመረችው መቼ ነበር? መስከረም 10 ወይስ መስከረም 16? ንግሥቲቱን ደመራ እንድትደምር የነገራት ማን ነበር? አረጋዊው ስምዖን ወይስ አረጋዊው ኪራኮስ? ክርስቲያኖችን ሊያድን ወደ ግብፅ ሄደው ኢትዮጵያዊ ንጉሥ ማን ይባላል? አጼ ዳዊት ወይስ አጼ ኃይለሥላሴ? መስቀሉን ይዘው ወደ ኢትዮጵያ የገቡት ንጉሥ ማን ይባላሉ? አጼ ኃይለሥላሴ ወይስ አጼ ዘርዓ ያዕቆብ? መስቀሉ ኢትዮጵያ ከገባ በኋላ የተቀመጠበት መስቀለኛ ቦታ የት ነው? ግሸን ማርያም ወይስ አክሱም ጽዮን?